ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ አይምሮን ለማደስ የሚያስፈልጉ መንገዶች ነው። እነዚህ ነገሮች ተጠቀሙ፣ አይምሮአችሁ ይታደሳል። አንደኛ ጥሩ እንቅልፍ ማግኘት፣ ሁለተኛ እረፍት መውሰድ ቢዚ የሆናችሁ ሰዎች፣ ሶስተኛ ሙዚቃ ማዳመጥ። ሙዚቃ እንግዲህ ስፒሪቹዋሊም ሊሆን ይችላል፣ የዓለምም ሊሆን ይችላል። መንፈሳዊ የሆናችሁ ሰዎች መንፈሳዊ መዝሙር ማዳመጥ። አራተኛ የእግር ጉዞ ማድረግ፣ በእግራችሁ ወክ ማድረግ በጣም ጥሩ ነው። አምስተኛ ማሰላሰል ማለት የተደረገሎትን ማሰብ፣ ከእግዚአብሔር ጋር መነጋገር ማለት ነው። በጥልቀትም መተንፈስ ማለት ምን ያህል እረፍት እንደሚሰጥ ማሰብ ትችላላችሁ። የአካል እንቅስቃሴ ማድረግም እንደዚሁ ነው። ጥሩ ምግብ መመገብም አይምሮአችንን የምናድስበት ነው። ከማህበራዊ ሚዲያ መራቅ፣ እንግዲህ መቅረብ አይደለም መራቅ። እኔ አሁን ቴሌቪዥን ሳይከፈት ስልኬ ምናምን ስዊች ኦፍ ሆኖ ቁጭ ስል እንዴት ደስ እንደሚለኝ ልነግራችሁ አልችልም። ስለዚህ ይሄንን ማድረግ ጥሩ ነውና ቤተሰቦቼ አመሰግናለሁ። ሰብስክራይብ እንድታረጉት በመጨረሻ መጋብዛችኋለሁ። አመሰግናለሁ።